የአማራን ህዝብ ለስልጣን እናበቃለን፣ ኦሮሞን እርስ በራሱ እንዲገዳደል እናደርጋለን። የቆምንበት ዓላማም ይሄ ነው። የሻዕቢያ መንግስት አቋምና የሻዕቢያ የሚያንጸባርቀው አቋም የአማራን ህዝብ ለስልጣን እናበቃለን፣ ኦሮሞን እርስ በራሱ እናገዳድላለን የሚል ሆኖ እናገኘዋለን። በኦሮሞ ደም የኦሮሞን ደም በመጠጣት በመበልጸግ ላይ የምትገኝ ኢትዮጵያ ከ150 ዓመታት በላይ የኦሮሞን ደም በመጠጣት የበለጸገች የምትገኝ ኢትዮጵያ የኦሮሞ ህዝብ ይወድማል፣ ኢትዮጵያም ትቀድማለች። የኦሮሞ ህዝብ ይውደም፣ ኢትዮጵያም ትቅደም። በቄሮ ቢሊሱማ ኦሮሚያ ደም ላይ የበለጸገች ኢትዮጵያ ትገነብ። የኦሮሚያ መሬት የደም መሬት መሆን ከጀመረ ከ150 ዓመታት ዘመናት በላይ አስቆጥሯል። ይህንንም በታሪክ ማየቱና መድገሙ አሁን ኢትዮጵያ ከገባችበት አጣብቂኝና አደጋ ዙሪያ ስናይ ጉዳዩን ማንሳትና መተንተኑ የግድ ስላለን በኢትዮ ቴሌግራም ኒውስ ኔትወርክ ላይ ይህን ልዩ ዝግጅት ማቅረቡም አስፈላጊ ሆኖ ተገኝቷል። ምክንያቱም ሀገራችን ኢትዮጵያን በማለት ላለፉት 150 ዓመታት ሲወድቁላት ሲሰውላት የነበሩ የኦሮሞ ልጆች፣ አባቶች፣ እናቶችና አዛውንቶች ዛሬ በቄሮ ቢሊሱማ ኦሮሚያ የነጻነት የእኩልነት መብታቸውን ቢጠይቁም መልስ ሳያገኙ ደማቸው እንደ ውሻ ደም እንደ ከብት ደም እየፈሰሰ ይገኛል። በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያ ትገነባለች። የብሔረ አማራ ዲሞክራሲያዊ ንቅናቄና የኦሮሞ ህዝቦች ዲሞክራሲያዊ ድርጅት በኦሮ አማራ ከተደራጁና ከተቀናጁ በኋላ ያለምንም በቂ ምክንያት በቄሮ ቢሊሱማ ኦሮሚያ የበለጸገች ኢትዮጵያን ለመገንባት ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ስለዚህም ላለፉት 4 ዓመታት ኦሮሚያ የደም መሬት አክልዳማ ሆናለች። በዚህ ጉዳይ ላይ ልዩ ዝግጅት ማቅረቡም አስፈላጊ ሆኖ የተገኘበት የአማራን ህዝብ ለስልጣን እናበቃለን፣ ኦሮሞ እርስ በራሱ እንዲገዳደል እየገደልነው እንዳይሻሻልና እንዳያደርግ እናደርገዋለን፣ የመሬትና የአገር ባለቤት እንዳይሆን እናደርገዋለን በማለት የሻዕቢያ መንግስት በውጭ ጉዳይ ፖሊሲው አቋም ይዞበት ይገኛል። የአማራን ህዝብ ለስልጣን እናበቃለን፣ ኦሮሞን እርስ በራሱ እያገዳደል እንዲገዳደል እናደርጋለን በማለት የአሸባሪው ሻዕቢያ መንግስት ወታደሮች በውጭ ጉዳይ ፖሊሲያቸው ከያዙ በኋላ በኢትዮጵያ ምድር ላይ ገብተው ውጊያ ማካሄድ ከጀመሩ ሰነባብተዋል። ዓለምም ጉዳዩን በማየትና በማጤን በሻዕቢያ አሸባሪ መንግስትና በኢህአዴግ ወያኔ መንግስት ላይ ማዕቀብ ማስተላለፉም ጂኖሳይድ እና የጦር ወንጀለኝነት መፈጸሙን በተመለከተ ነው።
ኦሮሚያ ትውደም ኢትዮጵያ ትቅደም የሚል መሪ መፈክር ይዘው አማራውያን አሁን እንኳን እየሰሩ ይገኛሉ። ሰንደቅ ዓላማቸው በተለያየ ደረጃ የሚያውለበልቡት የኢትዮጵያን ብሔር ብሔረሰቦች የማይቀበሉት የራሳቸውን አረንጓዴ ቢጫ ሰንደቅ ዓላማ ልሙጥ በመያዝ በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያ ትገነባለች፣ የአባቶቻችንን አደራ አናስደፍርም፣ ኢትዮጵያን ትቅደም ኦሮሚያም ትውደም የሚል አማራውያን ዛሬም መፈክራቸውን በግልጽ እያሳዩ ይገኛሉ። በቀድሞ ዘመናት ለ150 ዘመናት ዓመታት ኦሮሞን ሲጨፈጭፉ፣ ሲገሉ፣ ሲያስገድሉ፣ ሲዘርፉ የነበሩበትን ታላቃዊ ስራቸውን ዛሬም አልተው ቢያራ ባህኒ ብየ ኦርማታፉ ያ ረቢ ማፍኑ ጎቴ ቆዳ ገሄጀ ዲሜኑ ባሲ ሆዳ ያ ረቢ ማፍኑ ጎቴ ቆዳ ገሄጀ ዲሜኑ ባሲ ሆዳ በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያን ትገነባለች፣ የአባቶቻችን አደራ አናስደፍርም፣ ኦሮሚያ ትውደም ኢትዮጵያ ትቅደም የሚሉ አማራውያን ዛሬም በብሔር ብሔረሰቦች በህዝብና በህዝቦች የተገነባችው ኢትዮጵያን የመናቅ ፍላጎታቸውን አጠናክረው የቀጠሉ ብቻ ሳይሆን ኢትዮጵያ የምትባልና ብሔር አስደፍርም በቄሮ ቢሊሱማ ኦሮሚያ ደም የተገነባውን የብሔረ አማራ ዲሞክራሲያዊ ድርጅትና ኦፒዲዮ ይህንን ያስፈጽሙልኛል በማለት በገፍና በማወቅ ባለማወቅም እየደገፍም ኢትዮጵያ ዛሬ በከፍተኛው አደጋ ውስጥ ወድቃም ትገኛለች። በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያን ለመፍጠር የሚያደርጉት እንቅስቃሴ ቄሮን ባለፉት ዘመናት ያደረገውን የፖለቲካ የነጻነት የእኩልነት እንቅስቃሴ በደም ከፍሎ ያመጣ የወታደር ስብስብ እዚህ ጋር በተገኙበት ወደ አመራራቸው ስናልፍ እስኪ አንድ የቃለ መጠይቅ ምልልሱን ፈቃደኛ ለመሆንዎት እስኪ የመጀመሪያ ማረጋገጫ እንፈልጋለን። አዎ ፈቃደኛ ነኝ። ኦኬ ፈቃደኛ ከሆንክ በጣም ጥሩ፣ ደስ የሚያሳይ ነገር ነው። ወደ ትግል ዓላማ እንደዚህ ተሰባስባችሁ ትግልን ለመጀመር ያስፈልጋችሁ ዋናው ምክንያት ምንድነው? እኛ ንጹህ አማራ ነን። እኛ ወደዚህ ትግል እንድንገባ የተደረገና ተገደን ነው። ወደ ትግሉ እንድንገባበት የተደረገው የአማራ የማንነት ጥያቄ ስንጠይቅ ዛሬም በደሙ እስር ቤት ውስጥ ከመግባትም ባሻገር የቄሮ ቢሊሱማ ደም እንደ ጎርፍ እየፈሰሰም ኢትዮጵያና የኢትዮጵያን ብልጽግና ለማስራት ለመፍጠር የሚንቀሳቀሱ ጉልቱና ቂምና በቀልን ይዘው የሚንቀሳቀሱ አማራውያን ዛሬም የፌዴራል ህዝቦችና የህዝብና ህዝቦች ተወካዮች ብሔር ብሔረሰቦች በጋራ ያጸደቁትን ሰንደቅ ዓላማ እንኳን በማናቅ አረንጓዴ ቢጫ ቀይ ልሙጡን በመያዝ በቄሮ ቢሊሱማ ብልጽግና ይበለጽጋል ያድጋል የሚል የአባቶቻችንን አደራ እናስደፍርም በማለት ቄሮን በአገር ውስጥ በመግደል ከዛም አልፈው በውጭም በማሰቃየት ደረጃ ላይ ተሰማርተው ይገኛሉ። ጥያቄ ያልተመለሰለትን አንግቦ ዓላማ ይዞም ለኦሮሞ ህዝቦች ትግል አካሄዳለሁ በማለት እየተንቀሳቀሰ የሚገኘው የኦሮሞ ነጻነት ግንባር የኦሮሞ አርነት ግንባር በወለጋ ውስጥ ከከተመና የሽምቅ ውጊያ ማካሄድ ከጀመረ የሰነባበተ ቢሆንም እሱንና የፓርቲውን አባላት
እንዲሁም የግንባሩን ታጋዮች ለመከፋፈልና የኦሮሞን ትግልና የኦሮሞን ነጻነት ለማዳፈን ቀንና ሌሊት የሚሰሩ የብልጽግና የወያኔ ኢህአዴግ መንግስታትና ባለስልጣናት እንዲሁም ወታደሮችና ደህንነቶች መኮንኖችና ካድሬዎች ዛሬም ቀንና ሌሊት የኦሮሞን ንጹሃን ደም በግፍ እያፈሰሱ ይገኛሉ። በኦሮሞ ህዝብ ላይም የሰነዘሩት አደገኛ መርዘኛና ጂኖሳይድ አሁንም ቀጥሎበት የሚገኝ ሲሆን ወለጋም የኦሮሚያ መሬት የደም መሬት መሆን ከጀመረ ከ150 ዓመታት ዘመናት በላይ አስቆጥሯል። ይህንንም በታሪክ ማየቱና መድገሙ አሁን ኢትዮጵያ ከገባችበት አጣብቂኝና አደጋ ዙሪያ ስናይ ጉዳዩን ማንሳትና መተንተኑ የግድ ስላለን በኢትዮ ቴሌግራም ኒውስ ኔትወርክ ላይ ይህን ልዩ ዝግጅት ማቅረቡም አስፈላጊ ሆኖ ተገኝቷል። ምክንያቱም ሀገራችን ኢትዮጵያን በማለት ላለፉት 150 ዓመታት ሲወድቁላት ሲሰውላት የነበሩ የኦሮሞ ልጆች አባቶች እናቶችና አዛውንቶች ዛሬ በቄሮ ቢሊሱማ ኦሮሚያ የነጻነት የእኩልነት መብታቸውን ቢጠይቁም መልስ ሳያገኙ ደማቸው እንደ ውሻ ደም እንደ ከብት ደም እየፈሰሰ ይገኛል። በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያ ትገነባለች።
የብሔረ አማራ ዲሞክራሲያዊ ንቅናቄና የኦሮሞ ሕዝቦች ዲሞክራሲያዊ ድርጅት በኦሮ አማራ ከተደራጁና ከተቀናጁ በኋላ ያለምንም በቂ ምክንያት በቄሮ ቢሊሱማ ኦሮሚያ የበለጸገች ኢትዮጵያን ለመገንባት ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ስለዚህም ላለፉት 4 ዓመታት ኦሮሚያ የደም መሬት አክልዳማ ሆናለች። በዚህ ጉዳይ ላይ ልዩ ዝግጅት ማቅረቡም አስፈላጊ ሆኖ የተገኘበት የአማራን ሕዝብ ለስልጣን እናበቃለን፣ ኦሮሞ እርስ በራሱ እንዲገዳደል እየገደልነው እንዳይሻሻልና እንዳያደርግ እናደርገዋለን፣ የመሬትና የአገር ባለቤት እንዳይሆን እናደርገዋለን በማለት የሻዕቢያ መንግስት በውጭ ጉዳይ ፖሊሲው አቋም ይዞበት ይገኛል። የአማራን ሕዝብ ለስልጣን እናበቃለን፣ ኦሮሞን እርስ በራሱ እያገዳደል እንዲገዳደል እናደርጋለን በማለት የአሸባሪው ሻዕቢያ መንግስት ወታደሮች በውጭ ጉዳይ ፖሊሲያቸው ከያዙ በኋላ በኢትዮጵያ ምድር ላይ ገብተው ውጊያ ማካሄድ ከጀመሩ ሰነባብተዋል። ዓለምም ጉዳዩን በማየትና በማጤን በሻዕቢያ አሸባሪ መንግስትና በኢህአዴግ ወያኔ መንግስት ላይ ማዕቀብ ማስተላለፉም ጂኖሳይድ እና የጦር ወንጀለኝነት መፈጸሙን በተመለከተ ነው። የአማራን ሕዝብ ለስልጣን አበቃለሁ ያለው የሻዕቢያው መንግስት በውጭ ጉዳይ ፖሊሲ ውስጥ የያዘው ቢሆንም የአማራን ሕዝብ ተቃውሞ ለ30 ዓመት ትግል ያካሄደ ከመሆኑም ባሻገር ከአማራ ሕዝብ የሚያገኘው ጥቅም ባለመኖሩና የኦሮሚያን አንጡራ ሀብት ለመዝረፍና ለማዘረፍ የፈለገው እንቅስቃሴ በጋራ ሌቦች የተስማሙበት ሁኔታ በሻዕቢያ የውጭ ጉዳይ ሚኒስቴር ጸደቀ መሆኑን ነው የምናውቀው። እንደ መግለጫም ይሁን እንደ ማሳሰቢያ እንደ ማስታወስም ይሁን የሻዕቢያ መንግስት ባለፉት ዓመታት ውስጥ በቡና ንግድ አንደኛ ወጣበት የኦሮሚያን ሀብትና ንብረት የዘረፈበት ሁኔታም ብናስታውስ የአማራን ሕዝብ ለስልጣን እናበቃለን፣ ኦሮሞን እርስ በራሱ በማገዳደል ሀብቱን ንብረቱን እንዘርፋለን ማለቱ በውጭ ጉዳይ ፖሊሲ ያደረገውና አሁንም ገብቶ ኢትዮጵያ ውስጥ ጂኖሳይድ በመቀሌ አካባቢና በወለጋ በመፍጠር ላይ የሚገኘው የሚያሳየውም ይሄንን ጉዳይ በግልጽ ይሆናል። ከ150 ዓመታት በላይ የኦሮሞን ሕዝብ ደም በመጠጣት በመበልጸግ ላይ የምትገኝ ኢትዮጵያን የማልማት እንቅስቃሴ አሁንም ቀጥሎበት የሚገኝ ሲሆን የኦሮሞ ሕዝብ ይወድማል፣ ኢትዮጵያም ትቀድማለች በማለት መሪ መፈክር በመያዝ አሁንም ቀጥሎበት ይገኛሉ። የኦሮሞ ሕዝብ በሀገራቸው የመኖር ህልውናቸውና የብሔራዊ ደህንነታቸው አቅማቸውን ተነጥቀው መሬትና ሀብታቸውን ተነጥቀው ላለፉት 30 ዓመት ብቻ ከፍተኛ የሆነ ስቃይና መከራ የደረሰባቸው እንደሆነ በቅርብ እናስታውሰዋለን። በኦሮሞ ሕዝብ ደም ኢትዮጵያ ትቅደም የሚል አቋማቸውን ይዘው አሁን በመስራት ላይ የሚገኙ ቀድሞውኑ ለኢትዮጵያ አንድነት የሚሰሩ ሳይሆን ለአማራው ብልጽግናና ለሻዕቢያው ብልጽግና ብሔር ብሔረሰቦች ሕዝብና ሕዝቦችን መቀበል ያልቻሉ ቡድኖችና ግለሰቦች ናቸው። በቄሮ ቢሊሱማ ደም የበለጸገች ኢትዮጵያ ትገነባለች፣ የአባቶቻችንን አደራ አናስደፍርም፣ ኦሮሚያ ትውደም፣ ኢትዮጵያ ትቅደም የሚል መሪ መፈክር ይዘው አማራውያን አሁን እንኳን እየሰሩ ይገኛሉ። ሰንደቅ ዓላማቸው በተለያየ ደረጃ የሚያውለበልቡት የኢትዮጵያን ብሔር ብሔረሰቦች የማይቀበሉት የራሳቸውን አረንጓዴ ቢጫ ሰንደቅ ዓላማ ልሙጥ በመያዝ በቄሮ ቢሊሱማ ኦሮሚያ ደም የበለጸገች ኢትዮጵያ ትገነባለች፣ የአባቶቻችንን አደራ አናስደፍርም፣ ኢትዮጵያን ትቅደም፣ ኦሮሚያም ትውደም የሚል አማራውያን ዛሬም መፈክራቸውን በግልጽ እያሳዩ ይገኛሉ። በቀድሞ ዘመናት ለ150 ዓመታት የኦሮሞን ሕዝብ ሲጨፈጭፉ፣ ሲገሉ፣ ሲያስገድሉ፣ ሲዘርፉ፣ ሲያዘርፉ የነበሩበትን ታላቃዊ ስራቸውን ዛሬም አልተውም። በኦሮሚያ ውስጥ የሚኖረው ከ13 ሚሊዮን በላይ የሚጠጋው የአማራ ተወላጆች ዛሬም በኦሮሚያ ውስጥ እንደ አሳ በመርባት ላይ የሚገኙ ከመሆናቸውም ባሻገር ኦሮሚያ ሀገር ከሆነች፣ ኦሮሚያ ሉዓላዊ ከሆነች ዘርፈው ቀምተው የሚበሉትን ነገር ማግኘትም መጠጣትም መዝረፍም ስለማይችሉም የኦሮሞ ሕዝብ ይውደም ኢትዮጵያም ትቅደም በሚል እንደ አሳ በሚራወጡበት ኦሮሚያ ውስጥ ያሉ የአማራ ተወላጆች በግላቸው ኦሮሞን የመግደል አቋም ይዘው ይንቀሳቀሳሉ። ጋላ ገዳ የሚል መርሃ መፈክርም ይዘው ኦሮሚያን በማድማትና የኦሮሞ ተወላጆችን ታዋቂ ታጋዮችን መግደል የጀመሩት ዛሬ ብቻ አይደለም።
ትላንትም የነበረ አሁንም የቀጠለበት ታሪክ ሆኖ እናገኘዋለን። ኦሮሚያም እንደ ሀገር የመቀጠልና እንደ ሀገር በህዝቦች መካከል እኩል መኖራ ሆና በሀብቷ በመሬቷ በንብረቷ ልጆቿን አስተምራ ለማሳደግ ጥረት ብታደርግም ያደጉና የተማሩ ተማሪዎቿ ልጆቻቸው እነ ታደሰ ብሩን ጨምሮ እነ ጆቴን ጨምሮ ሌሎችም በተመሳሳይ ደረጃ እነ ፍሪሳ አባፎጌ በኦሮሞ ቀልቄሮ ቢሊሱማ እንቅስቃሴ ውስጥ ከ1960ዎቹ እስከ 1970ዎቹ በተለያዩ ደረጃዎች ሲገደሉ ከርመዋል። በወለጋ ክፍለ ሀገር ከፍተኛ የሆነ የኦሮሞ ህዝብ ደም ፈሷል። በወቅቱ የጃንሆይ መንግስት በኦሮሞ ህዝብ ላይ ይዞት የነበረው የፊውዳላዊውን ስርዓት በመቃወም ይንቀሳቀሱ የነበሩ ታዋቂ የኦሮሞ ተወላጆች ደማቸው የውሻና የከብት ደም ሆነው ተረሽነዋል፣ ተገለዋል። በአፄ ኃይለ ሥላሴ ዘመን ገላ የሚል ንግግር ያልገባቸው ያልተቀበሉ የኦሮሞ ህዝብ ከአድዋ ጦርነት ጀምሮ እስከ ዛሬ ድረስ እየታገለ በሚገኝበት ደሙን እያፈሰሰ አገርን በመገንባት ላይ በሚገኝበት ወቅት ይሄ አባባልና ለኦሮሞ የሚሰጠው ቦታ በቂ አይደለም፣ በሀገራችን በቋንቋችን በባህላችን እንዳንናገር ተደርገናል በሚል ጥያቄ ባነሱም በነ ጀነራል ታደሰ ብሩ ላይ ነፃ እርምጃ ተወስዷል፣ ተገለዋል። የኦሮሞ ህዝብ በኦሮሞ ህዝብ የምትገነባ ኢትዮጵያም ትቀድማለች የሚል ዓላማቸውን ቀጥለውበታል። በዛም ብቻ በቃም በመይሶን በኢጫት በኢሃፓም በኢሰፓም በተባሉት በደርግ መካከል በተደረገው ጦርነት ኦሮሞ ንጹሃን ልጆቿን አጣለች። የኦሮሚያ መሬት ደም በደም ሆናለች። እና ኃይሌ ፊዳን የመሳሰሉ የኦሮሞ ተወላጆች በአገሪቷ ውስጥ በተካሄደው መሬት ላራሹ በሚል እንቅስቃሴ ውስጥ በመሳተፋቸው ሊረሸኑ ሊገደሉ ችለዋል። የኦሮሞ ደም ኢትዮጵያን እየታጠበች የኦሮሞ ደምም እንደ መደም ከልብ እንደ ጎርፍ እየፈሰሰም ሂደቱ ቀጥሎ 1966 ዓ.ም በብዙ ሺህ የሚቆጠሩ የኦሮሞ ተወላጆችን በመግደል በማስገደል የደርግ መንግስት የቀጠለበት እርምጃም እዛ ሆኖ እያለ ብዙ ኦሮሞዎች ሞትን ተረክበው ሞትን ሞተው ለኦሮሚያ ግን ነፃ ለማውጣት ያልቻሉበት አደገኛ ሁኔታ ስላልነበረም ከመይሶንና ከኢጫት ራሳቸውን ቀይረው ወደ ኦሮሞ አርነት ግንባርነት ተለውጠው እንቅስቃሴ ቢያደርጉም የደርግ መንግስት በየቦታው እየተከተላቸው መግደሉን ማስወገዱን የቀጠለበት ብቻ አልነበረም። በአገር ውስጥ የሚገኙ Kerro, kerro, para
Gabbise balagara